ጌታ ነገሩን ዓለም ሰባት ሰገኖችን ኮከቡ መርቷቸው በግርግም ተኝቶ ጌታ ታየላቸው። ገና ስጥ በገና ዛሬ ታህሳስ 28 ቀን 2012 ዓመተ ምህረት ንብረት ቲያትር ፕሮሞሽን ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር ስጥ በገና ሲሉ ያዘጋጁላችሁ ልዩ የቴሌቪዥን መዝናኛ ፕሮግራም ነው። ይህንን መርሃ ግብር በቴሌቪዥን መስኮቶቻችሁ የቴሌቪዥን አቅጣጫችሁን ኢቲቪ መዝናኛ ላይ አድርጋችሁ የምትከታተሉ መላው የክርስትና እምነት ተከታዮች በያላችሁበት እንኳን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ ልደቱ በሰላም አደረሳችሁ አደረሰን። እንዲሁም ደግሞ የመኖር አጋሮቻችን የኢትዮጵያ ድምቀት የሆናችሁ የእስልምና ሃይማኖት ተከታዮች በሙሉ ለዚች ቀን ለኛ በዓል እንኳን አደረሳችሁ አደረሰን። ይህንን ልዩ የቴሌቪዥን መዝናኛ ፕሮግራም ስፖንሰር ያደረጉላችሁ አንደኛ ደረጃ ስፖንሰራችን ከመናገሻ ጋራ ስር ፈርቆ የተቀዳ 9 የማጣራት ሂደቶችን ያለፈ እንኳንስ ዋው ፋብሪካው ከሰው ንክኪና ከአየር ብክለት የጸዳ በቅርቡ ደግሞ በሰዓት ከ35,000 በላይ ፕላስቲክ ጠርሙሶችን በማምረት ዴይሊ ውሃን ይዞላችሁ የቀረበው በሌማ ኢንተርናሽናል ቢዝነስ ኃላፊነቱ የተወሰነ የግል ኩባንያ ነው። ለዴይሊ ውሃ አንድ ጊዜ ባካችሁ ክብር ስጡልን። በሌማ ኢንተርናሽናል ቢዝነስ ኃላፊነቱ የተወሰነ የግል ማህበር ከዴይሊ ውሃ አቅርቦቱ ባሻገር በደረቅና ፈሳሽ የትራንስፖርት አገልግሎት የቅባትና ጥራጥሬ እህሎችን ወደ ውጭ በመላክ እንዲሁም ደግሞ ወደ ሀገር ውስጥ የሚገቡ ጥሬ ዕቃዎችን በማስገባት በአስመጪና ላኪነቱ ዘርፍ የተሰማራ ግዙፍ ኩባንያ ነው። በዴይሊ ውሃ ስም እጅግ አድርገን እናመሰግናለን። እንደ ፈረንጆች አቆጣጠር ከ2018 እስከ 19 በ99% እድገት በማምጣት የ284 ሚሊዮን ብር ትርፋማነትን የተጎናጸፈው የልጆች የወጣቶች የወርቃማ ዘመን ቁጠባ ሂሳቦችንና ሌሎችም በርካታ ሂሳቦችን በማንቀሳቀስ ቀልጣፋ የብድርና ዓለም አቀፍ የባንክ አገልግሎት በመስጠት እንዲሁም ደግሞ በርካታ ቅርንጫፎችን በአዲስ አበባና በክልል ከተሞች በመክፈት አገልግሎትን እያፋጠነ የሚገኘው ደቡብ ግሎባል ባንካችን የዚህ ፕሮግራም አንደኛ ደረጃ ስፖንሰር ነው። እጅ እንነሳለን፣ ባንካችን እናመሰግናለን። ይህ ስጥ በገና የተሰኘው ልዩ የመዝናኛ ፕሮግራማችን እየተላለፈላችሁ የሚገኘው ዘሃብ ሆቴል ነው። ለሰርግ ለልደትና ለግብዣ እንዲህ በአማረ መልኩ አዳራሹን ከፍቶ ይጠብቀናል። ኢትዮጵያዊ የሆነ መስተንግዶ ብርቁ አይደለም። ዘሃብ ሆቴል እጅግ አድርገን እናመሰግናለን ይህንን መሰናዶ ስላቀረበልን። በዳዊት ከተማ በቤተልሔም ተወለደ ጌታ ነገሩን ዓለም ሰባት ሰገኖችን ኮከቡ መርቷቸው በግርግም ተኝቶ ጌታ ታየላቸው። ገና 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 ገናዬ ገና ገናችን አውደ ዓመታችን ገና 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 ገናዬ ገና ገናችን አውደ ዓመታችን ዱላው ሽልምልማ ባለንጨት ሚዲሞ ስምህን ያለ ሚመታው ይሁን አውቶ ሆሴና ሲበል አዎ ንፋስ እንጂ አይመስልም ሽመል። ገና 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 ገናዬ ገና ገናችን አውራ አሲናቤል አሲና ገናዬ የሚለውን ለጆሮአችን ግብአት ካደረሱት ታላላቅ የኪነ ጥበብ ፈርጦቻችን መካከል ውስጥ ያጣናቸው አሉ። ያሉት ግን ለ4 ዓመት እየመጡ እንዘክራቸዋለን። ምንም አናደርግላቸውም። በመኖራቸው እዚህ ፈጣሪን እናመሰግናለን። ለነሱም እጅ እንነሳለን፣ ክብር እንሰጣለን። አንድ ጊዜ መታችሁ እንድትታዩልኝ በአክብሮት ወደዚህ መድረኩ ጋር እስኪ አሲናበል አሲና ገናዬ አሲናበል አሲናበል አሲና ገናዬ አሲናበል አሲናበል በገና ጨዋታ አሲናበል አሲናበል አይቆጡም ጌታ አሲናበል አሲናበል አሲና ገናዬ አሲናበል ዮሃ አሲና ገና 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 ገናዬ ገና ገናችን አውራ ገና የአምላክ ልደት ክርስቶስ የተወለደበት
ዓለም በተወልደ እንኳን አደረሳቸው እንኳን አደረሳቸው። እጀለማ እንዴት ነው እንዴት ነው እንዴት ነው ጌታ ተወለደ በቤተልሔም ነገሩ ለዓለም ፍጥረታት ዘመሩ አራቱ አፍላጋት ፈሰሰ ማሮት እንኳን ለልደቱ አደረሰን የባህላት ራሱን ገናናየን እንኳን ለልደቱ አደረሰን የባህላት ራሱን ገናናየን እንኳን በሰላም አደረሰን የባህላት ራሱን ገናና እጀለም እንዴት ነው እንዴት ነው ኦሆ ነፍስም ሥጋ ሕዝብና አሕዛቡ ኦሆ ታርቀዋሉ በጋራ ሲደሰቱ ኦሆ ሕፃን ወጣት ጎልማሳ አዛውንቱ ኦሆ ተሰብሰቡ ደስታ ነው ዛሬ ዕለቱ ሳጥናቸውን ከፍተው እጅ መንሻውን ለጌታ ስጦታ ምስጋናቸውን ዕጣንና ከርቤ ወርቅ አቀረቡለት እረኞች በደስታ ወድቀው ሰገዱለት ኦሆ በበረት ግርግም ተወልዷል ሥጋ ለብሶ ኦሆ ድንቁን ሕፃን አሞቀው ተማይነሱ ኦሆ ሰብአ ሰገል በኮከብ ተመርተው ኦሆ ሰበሩለት ከርቤታን አምጥተው እንዴት ነው በዳዊት ከተማ በቤተልሔም ተወለደ ጌታ ነገሩ ለዓለም ሰብአ ሰገሎችን ኮከቡ መርቷቸው በግርግም ተኝተው ጌታ ታየላቸው ዱላው ሽልምልማ ባለንጨት ሚዲሞ ስምህን ያለ ዳሚ መታው ይሁን አውቶ ሆሴና ሲበል አዎ ንፋስ እንጂ አይመስልም ሽመል ወርፊ ዳበለው ወርፊ ዳበለው እንኳን ቤተልሔም ተወለደበት እንጨፍር የለም ወይ ለፈታሽ ጎረቤት ለጥምቀቱ ሎሚ አስትሮ ማርያም አብረሽ መሽመሽ እኔ ክላስሞት ወርፊ ዳበለው አበባ የሸዋ አበባ እሸት 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 በለው ወርፊና በለው ወርፊና በለው አበባ የሸዋ አበባ እሸት አበባ የሸዋ አበባ እሸት በለው ወርፊና በለው አበባ የሸዋ አበባ እሸት አበባ የሸዋ አበባ እሸት አበባ የሸዋ አበባ እሸት አበባ እሸት በለው ወርፊና በለው ወርፊና በለው አበባ እሸት አበባ እሸት አበባ እሸት አበባ እሸት በለው
አስቦ ወዳጁን ጋብዞ ጌታን አስቦ ዋለ እያለ ዋለ እያለ እዚህ አንድ ትልቅ ሰው ጋብዝላችኋለሁ። ዶክተር ጌትነት ፈለቀ ይባላሉ። ጌትነት ፈለቀ ይባላለሁኝ። አስትሮፊዚስት ነኝ። የአስትሮፊዚክስ ያው ስለ ከዋክብት ሳይንስ፣ ስለ ዩኒቨርስ የሚያጠና ሳይንስ ነው። በአጠቃላይ ስለ ከዋክብት፣ ስለ ጨረቃ፣ ስለ ካሌንደር የሁሉ የያዘ ሳይንስ ነው። የኢትዮጵያ የቀን አቆጣጠር በጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ልደት በዓል ጋር ተያይዞ እንደሆነ ስሌቱ እኔ ይገባኛል በተወሰነ ደረጃ። እኔ ብቻ ሳልሆን የብዙ ሰዎች ጥያቄ ሊሆን ይችላል ብዬ ነውና የጌታችን ልደት ታህሳስ ላይ ከሆነ አንድ ብለን የምንጀምረው ወራችን አመቱን አንድ ብለን የምንጀምረው ለምን ታህሳስ ላይ አልሆነም? ለምን መስከረም ላይ ሆነ? ይህንን እንዴት ነው የምታስረዳን? አሁን የገና በዓል ክርስቶስ ልደት የካሌንደራችን መነሻ ነው ብለን መውሰድ እንችላለን። ምክንያቱም የሰው ልጅ እንግዲህ ያው ታሪክ ይታወቃል። ከገነት ከወጣ በኋላ የግድ ሌላ ተስፋ ተሰጥቶ ስለነበረ ያን ተስፋ ደግሞ ለማወቅ የግድ አንድ ቀን መጠበቅ ነበረበት። እሱም የክርስቶስ ልደት ማለት ነው። እሱን ለማወቅ ደግሞ የግድ ጊዜን መቁጠር አለበት። ጊዜ እዛች ጋር ተጀምራለች ማለት ነው። ከክርስቶስ በፊት 5500 ዓመት አለ። ከዛ ወደ ኋላ ከ5500 ወደ ኋላ ነው የሚቆጠረው። እየቀነሰ የግድ መቁጠር ነበረበት። ያን ለመቁጠር ደግሞ ከዋክብትን፣ ጨረቃን፣ ፀሐይ መጠቀም አለበት። ምክንያቱም የኛ ሰዎች እንግዲህ የጥበብ ሰዎች ናቸው። ኢትዮጵያን ትንሽ ለየት የሚያደርጋት ነገር ስለ ከዋክብት ሳይንስ ኢትዮጵያ አዲስ አይደለችም። የጥበብ ሰዎች አሉ፣ ሰብአ ሰገል አሉ። እስከ ሰብአ ሰገል ድረስ ዘረ ደሸት ድረስ የደረሰው ያ ሳይንስ ነው። ወደ ኋላ እየተቆጠረ ነው የመጣው ከአዳም ጀምሮ የነበሩ ትውልዶች ማለት ነው። እነዚህን ነገሮች የሚገልጽ በጽሁፍ ወይም ደግሞ በተለየ መልኩ መረጃ ሊያቀብል የሚችል ነገር አለ? አዎ፣ ኢትዮጵያ ዶክመንቶች አሏት። ኢትዮጵያ ውስጥ የሌለ ዶክመንት የለም። ፈረንጆችም ከሚዘርፉት ውጭ ማለት ነው። እነሱም ይወስዳሉ። ምክንያቱም ሁሉ ዶክመንት እኛ ጋር እንዳለ ያውቃሉ። እነሱ ይወስዳሉ፣ እኛም ጋር ግን አለ። ምናልባት የተወሰነ መልኩ እኛ ኢትዮጵያውያን ለጄኔሬሽኑ ብዙ ኦፕን ማድረግ የነበረብን ነገር ግን እንዳለም መረሳት የለበትም። ብዙ ነገሮችን አክቹአሊ ከደረሰብን ብዙ ታሪካዊ እንትን አንጻር ነው የምንደብቀው፣ ግን መኖር ነበረበት። 5500 ወደ ኋላ እየተቆጠረ መጣ። ያው እንግዲህ ክርስቶስ መወለድ ሲጠበቅ ስለነበረ ማለት ነው። ግማሹ ከዋክብትን እያየ ይቆጥራል፣ ግማሹ በፀሐይ ይቆጥራል፣ ግማሹ በጨረቃ ይቆጥራል። እነዚህ ሁሉ ዘመንም ለመቁጠር ስለሚያገለግሉ ማለት ነው የኛ ሰዎች አባቶች እንደዛ ያደርጋሉ። እያንዳንዱ በከዋክብት ራሱ ይቆጥሩ ነበረ። አሁን ካሌንደራችን በፀሐይ ነው የሚቆጠረው። አባቶቻችን በጨረቃም ሰርተዋል ካሌንደር። ለሌላ ፐርፐስ ባንጠቀምበትም ለአንዳንድ ዓመት በዓሎች እንቆጥራለን። ሂሳቡ አለ ተቀምጧል። እንዲሁ በመጽሐፍ መልክም አስቀምጠነዋል። አክቹአሊ በቅርቡ በጻፈው መጽሐፍ ማለት ነው። በዛ ሂሳብ አሰራር መሰረት 5500 ድረስ በሙሉ ተቆጥሮ መጣ። በዚህ ዘመን ግን ከአዳም ጀምሮ በእነ ሙሴ እንደዚህ የተላለፈ የመጣው እንትን አዲስ ዘመን ሁልጊዜ መስከረም ላይ ነው የሚውለው። መስከረም አንድ ማለት ነው። ኢቭን ከጥፋት በኋላ ያለውን ታሪክ እንደዚሁ ስናይ መስከረም የተመረጠበት የራሱ ምክንያት አለው። ከኖህ ጥፋት በኋላ አረንጓዴ ነገሮች በመታየታቸው የሚል ነገር አለ በእኛ ኢትዮጵያ ዶክመንት ማለት ነው። መስከረም ሌላም ለየት ያለ ነገር አለው። ለምሳሌ መስከረም እኛ ምድሮ ገብ ላይ ያለ ነው። ቀንና ሌሊት እኩል ነው፣ መስከረምና መጋቢት ላይ ማለት ነው። እሱ አንድ መነሻችን ነው። እንዲሁም ከንግሥት ሳባ ታሪክ ጋር የተያያዘ ነገር አለ። እነዚህ ነገሮች መስከረም እንድንመርጥ አድርጎናል። ይሄን የቆጠሩ አሁን እንግዲህ ዘመናችን ስንቆጥር የክርስቶስን ልደት አስበን ነው ስንቆጥር የነበረው፣ አባቶቻችን ሲቆጥሩ የነበሩት ማለት ነው። ቆጥረው ክርስቶስ የሚወለድበት ሰዓት ላይ ደረሱ። ይሄ እንግዲህ የኛ ዘመን አቆጣጠር መስከረም ምናምን ያልኩት አሁን እሱ የተፈጥሮ ሂደት ነው የሚከተለው። አንድን አሁን ከሌሎች የሚለየን የሰዎችን ታሪክ ለምሳሌ ግሪጎሪያን የሰዎችን ታሪክ ሊከተሉ ይችላሉ፣ ወይም የሆነ ኢቨንት ሊከተሉ ይችላሉ፣ ወይም ልክ እንደ ሮማውያን እንደሚያደርጉት የእነሱን ታሪክ ሊከተሉ ይችላሉ። ወይም ሮም የተቆረቆረችበትን ብለው ነው የሚወስዱት፣ ወይም ሌላ ነገር ኢቨንቶች ነው የሚከተሉት። የእኛ ተፈጥሮን ብዙ ጊዜ ተፈጥሮን ሁሉ ተፈጥሮ ያው አንድ አምላክ ተፈጥሮታት ተብሎ ነው የሚታሰበው። እሱን ተፈጥሮ ተከትሎ ነው የሚሄደው። የመስከረም እንትን ያን ተፈጥሮ ተከትሎ ነው የሚሄደው። ዓለም ለምሳሌ ዓለም መቼ ተፈጠረች የሚለውን ነገር ተከትሎ ማለት ነው። ለምሳሌ መስከረም አንድም ዓለም ተፈጥሮበታል ተብሎ የሚታሰብ ነገር ነው። በዛ ነው የሚሄደው። የክርስቶስ ልደት ግን ቤዝ የሚያደርገው በእኛ ኢትዮጵያ ዶክመንት መጥምቁ ዮሐንስ የተወለደበትን ቀን አድርጎ ነው የሚወስደው። ምናልባት ሁለቱም መለየት ሊያስፈልገን ይችላል። ያኛው ተፈጥሮን ተከትሎ ይሄዳል፣ የመስከረም አንዱ። የክርስቶስ ልደት ደግሞ የመጥምቁ ዮሐንስን ልደት ተከትሎ ማለት ነው። ምክንያቱም እዛ ላይ ያለው ታሪክ ምንድነው? እስራኤላውያን ለምሳሌ
በዓል አላቸው ያከብራሉ። በተለይ ስርየት በዓል የሚባል አለ። እሱ ከሚያዝያ ላይ ነው የሚጀምሩት። ከሚያዝያ ጀምሮ ነው የሚቆጥሩት። እዛ የሚያገለግሉ ካህናት አሉ፣ ዕጣ እየወጣላቸው የሚያገለግሉ ማለት ነው። እሱ ለ7 ወር ከ10 ቀን ከዚህ ወር ጀምሮ የሚል ትእዛዝ ሰጥቷቸዋል። 7 ወር ከሚያዝያ ስለሚጀምሩ 7 ወር ማለት ደግሞ ጥቅምት 10 ነው፣ ከ10 ቀን ስለሚል ማለት ነው። ያ ደግሞ በእኛ መስከረም 27 ነው። ዘካርያስ ነው የሚባለው፣ እዛ ላይ ሲያገለግል የነበረው ካህን ነው። ስለዚህ እሱ ባለቤቱ ሚስቱን የጸነሰችበት ጊዜ ማለት ነው። ከ2 ቀን በኋላ የጸነሰችው መስከረም 27 ብያለሁ፣ መስከረም 30 ይሆናል የጽንሰቱ ቀን ማለት ነው። ከዛ በኋላ ደግሞ ክርስቶስ እንደሚወለድ ደግሞ እንደዚህ የተበሰረ ብስራት አለ ለእናታችን ቅድስት ማርያም ማለት ነው። እሱ ደግሞ የሚያያዘው ቀኑ የሚቆጠረው ዮሐንስ ከተጸነሰ ጊዜ ጀምሮ የሚል ስለሆነ እሱ ደግሞ 6 ወር ነው። በአንድ ጊዜ ደግሞ ሲጸነስ የነበረው 6 ወር ማለት ነው። 6 ወር ስንጨምርበት መጋቢት 29 ይሆናል። ከዛ በኋላ ከመጋቢት 29 በኋላ 9 ወር ከ5 ቀን እሱ ደግሞ የፈጀው አሚን በማህፀን የነበረው 9 ወር ከ5 ቀን ሲጨምርበት ደግሞ ታኅሳስ 29 ይሆናል። ዓመተ ምሕረቱ ግን አንድ ነው። በነገራችን ላይ ታኅሳስ 29 አንድ ዓመተ ምሕረት ማለት ነው። ወይንም ታኅሳስ 29 5501 ዓመተ ዓለም 5500 ስንጨምር ዓመተ ዓለም ነው የሚባለው በዕለተ ማክሰኞ ዘመነ ማቴዎስ። እኛ ሰዎች እንግዲህ ሲቆጥሩ እለቱንም ቅድም አንተን ብለዋል። እለቱንም ሁሉም ነገር የሚቀር ነገር የለም። የትኛው ዘመን ነው የሚለው ነገር ሁሉ ካልኩሌት ስለሚደረግ የወደፊትም ስለሚታወቅ የባለፈውም ስለሚታወቅ በዘመን አቆጣጠራችን ላይ ከዚህ በፊት የሚያቋርጥ ነው ሕጸጽ ነው ብለን ያቆም ነው ስለነገር ስለሌለ ማለት ነው። በዛ ሂሳብ በዚህኛው በመጥምቁ ዮሐንስ ጽንሰት ምክንያት ተቆጠረ። ዓመቱ ግን ራሱ ነው። ዓመተ ምሕረት ነው። ለምሳሌ እኛ የምንለው ዓመቱ ራሱ ነው። መስከረም በዛው ዓመት ስለሆነ ማለት ነው። መስከረም አንድ በዛው ዓመቱ አለ። ታኅሳስ 29 ግን ራሱ ዓመት ነው። ዓመተ ምሕረት መስከረም አንድም ጀምሮ ዓመተ ምሕረት ነው የሚባለው። ያው ዓመቱ ታኅሳስም ዓመተ ምሕረት ነው የሚባለው። ሁለቱ እንግዲህ ያው ዓመቱ አንድ ነው። ይሄኛው የልደት አቆጣጠር ከዚህኛው ጋር የሚሄድ ታሪክ ነው። ያኛው ግን አባቶቻችን ያውቁታል። በወቅቱ መቀየር ይችሉ ነበረ። ግን ይሄ ተያይዞ የመጣ ነገር ነው። የሚቀየር ነገር የለም። ዘመን የሚቆጠረው ከተፈጥሮ ጋር በተያያዘ መልኩ ነው። ይሄኛው ደግሞ የሚያሰሉት አለ። በእኛ ዶክመንት እንግዲህ ብዙ የሚሰሉ ነገሮች አሉ። ከዚህ ዕለት ጋር ተያያዘ እዚህ ዕለት ዋለ። ዓመቱ ግን አንድ ነው። ዓመተ ምሕረት ነው። በዛች ቀን ተወለደ። ያው እንግዲህ 5500 አለቀ። ከዛ በኋላ ደግሞ 2012 ጨመርን። ያው ዛሬ ደርሰን አሁንም እናከብራለን ማለት ነው። ገና 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 ገናዬ ቀስ በቀስ የታደልኩት ከሔዋን ልጅ በአዳም እኔ እኮ ነኝ ባንተ ፍቅር እድለኛ ገዳም እኔ ነኝ ያገኘው ክብር ታጅቤ በንጹህ ፍቅር እኔው ነኝ አዎ እድለኛ ባንተው ያንተው ቀን በቀን ደስተኛ ደርሶ ድንገት እንግዳ ፍቅር ይዞት እንገዳ ሲለኝ ጀባ ጀባ አሜን ግባ ግባ ያልኩት እኮ ከሌላው ሰው ልቤን መውደድ ያወረሰው የለም በታሪኬ አንተን መሳይ ልኬ የውስጤን እንዳንተ ከዓይኔ ላይ ያየው አትወድህም ያለ ከማነተው ማነው የውስጤን እንዳንተ ከዓይኔ ላይ ያየው አትወድህም ያለ ከማነተው ማነው ቀስ በቀስ የታደልኩት ከሔዋን ልጅ በአዳም እኔ እኮ ነኝ ባንተ ፍቅር እድለኛ ገዳም እኔ ነኝ ያገኘው ክብር ታጅቤ በንጹህ ፍቅር እኔው ነኝ አዎ እድለኛ ባንተው ያንተው ቀን በቀን ደስተኛ
ለአዲስ አበባ ቲያትርና ባህል አዳራሽ ዘመናዊ የሙዚቃ ቡድን ባካችሁ ክብር ስጡልኝ በደንብ አድርጋችሁ። ክቡራንና ክቡራት ተመልካቾቻችን የዚህ ፕሮግራም አንደኛ ደረጃ ስፖንሰር ከመናገሻ ጋራ ስር ፈልቆ የተቀዳ 9 የማጣራት ሂደትን ያለፈ እንኳንስ ውሃው ፋብሪካው ከሰው ንክኪና ከአየር ብክለት የጸዳ በቅርቡ ደግሞ ከ35,000 በላይ የፕላስቲክ ጠርሙሶችን በሰዓት የሚያመርት ግዙፍ ማሽኖችና ፋብሪካውን በማስፋት ኢትዮጵያውያን በያሉበት ሁሉ ለመድረስ እንዲሁም ደግሞ በርካታ ሚሊዮን ብርን ኢንቨስት በማድረግ የራሱን ኢንዱስትሪ ዞን ገንብቶ የማይቋረጥ የኃይል ፍሰት ይኖር ዘንድ የራሱን ኤሌክትሪክ ሰብስቴሽን የገነባ ግዙፍ ኢንዱስትሪ በሊማ ኢንተርናሽናል ቢዝነስ ኃላፊነቱ የተወሰነ የግል ኩባንያ በዴሊ ዋስም ይህ በዛሃብ ሆቴል እየተዘጋጀ የሚቀርብላችሁ ስጥ በገና ልዩ ዝግጅታችን ነው። ይህንን ድግስ አሳምሮ ያቀረበልን ዘሃብ ሆቴል ከቦሌ መድኃኔዓለም ወደ ሞይንኮ ሲሄዱ በቀኝ በኩል 100 ሜትር መዳረሻው ላይ ሞይንኮ መዳረሻ ላይ ታገኙታላችሁ። ዘሃብ ሆቴል እንዲህ በአማረ መልኩ ለሰርግ ለልደትና ለተለያዩ ግብዣዎች የሚመጥን ልዩ አዳራሽ አለው። አስተናጋጆቻችን እጅ ነስተው በኢትዮጵያዊ መስተንግዶ እናንተን ለማስተናገድ ዝግጁ ናቸው። በውጭ ሀገርና በሀገር ውስጥ ባህላዊ ምግቦች እጃቸው የተካነ ሼፎቻችን ጋባዥ ናቸው። ዘሃብ ሆቴል ይህንን ፕሮግራም ድግሱን ስላዘጋጀልን እጅግ አድርገን እናመሰግናለን። ክብር ስጡልን እባካችሁ ለዘሃብ ሆቴል። ገና 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 ገናዬ ይህ የልደት በዓል የሰላም በዓል ነው። የፍቅር በዓል፣ የአንድነት በዓል ነው። የኢትዮጵያ እግር ኳስ ሲነሳ በተለይ ደግሞ አውራ 2 ክለቦች አብዝተው ይወሳሉ። ቅዱስ ጊዮርጊስና ኢትዮጵያ ቡና። ጥሩ የኳስ ውጤት ባላየንባት አገር ላይ ጥሩ የኳስ ጸብ ስናይ ቆይተን አሁን አዲስ አበባ ስቴዲየም ላይ በቅርብ ጊዜ ውስጥ የሚገርም የሰላም ንፋስ ሽው ሲላየን በቅዱስ ጊዮርጊስ ክለብ ደጋፊዎችና በኢትዮጵያ ቡና ደጋፊዎች በዚህ ስጥ በገና በዓላችን ላይ ክብርና እውቅና ልንሰጣቸው ወደድን። ከቅዱስ ጊዮርጊስ እግር ኳስ ቡድን ክለብና ከኢትዮጵያ ቡና እግር ኳስ ቡድን ክለብ ደጋፊዎች ውስጥ ሁለቱ የገና አባትና የክሪስማስ ዛፍ ለኢትዮጵያ የገና በዓል ድምቀት ነው፣ ያስፈልጋሉ አያስፈልጉም የሚል ክርክር ነው። ስለዚህ አጂ አንተ ምንድነው የገና አባትና የደረሰ እጣ ወጥቶላችኋል? በነገራችን ላይ ምንድነው የደረሰልህ? እኔ የገና አባት ክሪስማስ ለኢትዮጵያ ይጠቅማል የሚለው ነው የደረሰ። ታሸንፈዋለህ? ያው አዳንን ማስረዳት ባለብኝ መንገድ አስረዳዋለሁ። ከገባው ይገባዋል፣ ካልገባው ደግሞ ይገባለታል። አዳነ ሽጉጤ አንተ የደረሰ ምንድነው? እኔ ያው አገሬን ወክዬ ስለሆነ በጣም ደስ ብሎኛል። በቃ እስቲ ሜዳውን ፈረሱም ይሄው ያስገባልኝ ወይ ይግባልኝ አብረን እናያለን። የሚጠቅመውና የማይጠቅመውን ቤቱ ያውቀዋል እኮ። በመጀመሪያ ለጌታችን ለኢየሱስ ክርስቶስ በዓል ከታላላቅ ሰዎች ጋር በእድሜ በዘመኔ በብላክ ቴሌቪዥን ነበር የሚያያችሁ፣ አሁን በብርሃን ስላየዋችሁ ደስ ይለኛል። እንኳን አደረሳችሁ። ትልቅ አባት ትልቅ እናት ናችሁ፣ እንኳን አደረሳችሁ። እንዲሁም ሁላችሁንም እንኳን አደረሳችሁ። የኢትዮጵያን ሕዝብ ጠቅላላ እንኳን አደረሳችሁ ላለው ሲጀመር አንድ ቀይ በቀይ የለበሰ ሰው ጢም እዚህ ላይ አድርጎ ከረሜላ ነው የሚያድለው። እመቤቴ ማርያም እኮ ልጇን ስትገላገል ህጣን ከርቤና ወርቅ ያመጡላት እኮ ኢትዮጵያውያኖች ናቸው። ሳንታ ክሩዝ እኮ ምንም አላመጣም ለዚህ ሀገር። ይቅርታ አድርጉልኝ። ያው ሳንታ ክሩዝ አንተ ባልከው ደረጃ አይደለም ማለት መስጠት የሚለው ነገር በመላው ዓለም ላይ ያለ ነገር ነውና ጊፍት ዴይ የሚባል አለ። በነዛ ጊፍት ዴዮች ላይ ለሰው ልጆች በቃ ይጠቅማሉና የሰው ልጆች ያስደስታሉ የሚሉትን ነገሮች እየዞረ የሚሰጥ ሰው ነው። ግን ያንን ሰው ማምለክ ያንን ሰው እንደ ፈጣሪ ማየት ሳይሆን ያ ሰው የሚሰጣቸው ስጦታዎች ምን አይነት ናቸው? ያ ሰው የሰጣቸው ስጦታዎች ምን ያህል የሰው ልጆች አስደስተዋል? ያ ሰው ያደረጋቸው ያለው ነገር ምን ያህል የሰው ልጆች ላይ ጥሩ ስሜት ፈጥሯል? ሳንታ ክሩዝ በየሆስፒታሉ እየዞረ ይሰጣል። ሳንታ ክሩዝ
እስር ቤቱ እየዞረ ይሰጣል። ሳንታ ክሩዝ በተለያየ የሰው ልጅ የተጨነቀባቸው ቦታዎች ላይ እየዞረ ይሰጣል። ሳንታ ክሩዝ የሚሰጣቸው ነገሮች ደግሞ ሌላ ሰው ላይ ጥሩ ስሜትና ጥሩ ፊሊንግ ይፈጥራል። የተጨነቁን ሰዎች ያነሳሳል፣ የመኖር ተስፋቸውን ያለመልማል። ስለዚህ ይህን ነገር ጥሩ ነገር ወስደን መጥፎውን ነገር ደግሞ እዛው ብንቶ የሚል ስሜት ነው ያለኝ። ገና ማለት ምርጥ ዓመት ባልና ስጦታ የሚሰጥበት ነው አምናለሁ። ሳንታ ክሎዝ ስሙ እንጂ ሻዶ ነው። አይቼው አላውቅም። ጥላ ነው። ከረሜላ ይዘህ አይዞ ደብዳቤ አይገባኝም። እኔ ሙቀትና ሙቀት የተመሳሰለበት ሰው ነው እና አሁን በሙቀት ነው እያወራ ያለው። ስለ እውቀት ልንገረው ነው። በነገራችን ላይ ከኛ ብዙ ጥሩ የተወሰዱ ነገሮች አሉ። መሆን ካለበት እነሱ አሪፍ ነገሮችን እየሰሩ ለዓለም የሚያሳዩትን ነገሮች እየኮረጅን አምጥተን አገራችንን በእነሱ ተርታ ብናሰልፋት ችግር የለውም። ሮቦት ገበያ ውስጥ ሆኖ እየሸጠ ነው ያለው። ያንተን አይነቱን ነው ያለው። ስለዚህ ያንተን አይነቱን ነው። እነዚህ ነገሮች ብንወስድ ምን ችግር አለ እንዴ? ሮቦትን እኮ በምንም ተአምር ሊያከመኝ አይችልም። እኔ ታዲያ ክሪስማስና የገና አባት ምንድነው መጥፎ ነገራቸው? መጥፎ ነገራቸው ልንገርህ። ያልገባኝ እሺ፣ መጥፎ ነገራቸው ልንገርህ። እኛ አገር ጫካ ትወጣለህ መጥረቢያ ይዘህ ስንት ዓመት የተለፋበት አድርጓል አልንም። እኛ የሚያማምር ዓመት አላወራም። ስማኝ፣ በቴክኖሎጂ የሚያማምር ታወራ ዝም ብያለሁ። ወደ እናንተ ሀገር ላከንና በትናንሽ ታወራ ዝም ብያለሁ። ስማኝ፣ አሁን አሳምሩ ገና ናክሩ እያልን ያለ ነው። ዓመት አካሄድ። ስለዚህ ይሄንን ነው አዳምጠኝ። ስለዚህ አሪፍ ነው መጥፎ ነው እያልኩ አይደለም። የነሱን በዓል ተከተልንና ምን አረግን? ይሄ ራሱ 100 ዓመት የበቀሉትን ጽዶች ዛፎችን ቆረጥን። ቦልተን ዘፈን ላይ ነው የመጣው። ግን ይሄ ራሱ ከማይክል ቦልተን ዘፈን ላይ ነው የመጣው። ይሄ ደግሞ የማይክል ነው ልትላቸው ነው። እሺ አዳነ ሽጉጤና አቸልን ሁለቱም መሸናነፍ ስለማያስፈልጋቸው ለተሳትፏቸው እጅግ አድርጋችሁ ክብር ስጡልን። እዚህ የጋበዝናቸው ዋና ዓላማችን በአዲስ አበባ ስቴዲየም ሰማይ ስር የሰላም ንፋስ እንዲነፍስ ስላደረጋችሁ እናንተን ተከትሎ ደግሞ በተለያዩ የሀገራችን ክልሎች የሚገኙ ስቴዲየሞች ላይ እንዲሁ የሰላም ትንፋሽ እንደምናገኝ ተስፋ በማድረግ ክብር ልንሰጣችሁ ስለፈለግን ነውና እጅግ አድርገን እናመሰግናለን። እንኳን አደረሳችሁ። መልካም በዓል። ገና 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 ገናዬ ገናችን አውራ ወንድ ልጅ ተወልዶ ካልሆነ እንዳባቱ ወንድ ልጅ ተወልዶ ካልሆነ እንዳባቱ ቀሚስ አልብሳችሁ አውሎት ቀበቱን ወደ ማን በዛሬም የለብኝ ድሮም በአባቶቼ ኢትዮጵያዊ ሁኜ አላውቅም በሮችን ወደ የጨነቀለት ኤማነስል አበሻ ብለው ከየስኔ ሲል ኢትዮጵያ ብለው ደግሞ ሲጠይቅ ጎጃም ላይ ብለው ደርባታ አልመጣም ስሉ መጣህን ገና ስላባዘለ መስሎ ዳመና አንድ ነው ስለ የጨነቀለት እየየ የኢትዮጵያ ላይ ብለው ሲጣሩ አለነው እንጂ የለም አትበሉ። የጨነቀለት ቀድሞ እየታየ ደርሶ ቀጭላ ረዳኝዬ አስገባ እላደኛው በጀ መለኛው ረላዳኛው ጎጀ መለኛው ረናዳኛው ጎጀ መለኛው አይናለም እስኪን አነሳሳ አይንየ ደሞ ለሞቅሰው አይናለም ጎጃ ምን ያለው አይንየ ልቤን ወሰወሰው አይንየ ማርጠ
ልጁ ትጥሎን ሰመራው ተጠብቆ አቀልባይ ደግሶን በጭፈራ አድምቆ ለዳል መቆሎ ጣል ጎጃም አሸብርቆ አንኮባ ክባሪ ልቦ ደግነው ጎጃም ቤተ እግዚአብሔር ብሎን ለቅምድ አብርሃም በደል ከዘመዱ ነትላያይም ሳ ናይ ናይ የኔ አበባ ናይ ናይ የኔ አበባ ልብን አሸፍታል ሽለላ ፎከረው የና ጅሬን አገር ጎጃምን ስጠራው የኔ አበባ ረና ያገር ሰው ረና ያገር ሰው ረና ያገር ሰው ረና ያገር ሰው የጨነቀለታን ፈጥኖ የሚደርሰው ተንበርክኮ መካች ጎበዝ በቀረጁ ከጠላው አቅምሶ ይደግማል ከተጁ ስምሽን ሲጠሩት ምን አስደነገጠኝ ጎጃም ብለህ ወለደ እንዴት በደነቀኝ ረና ያገር ሰው ረና ያገር ሰው ሁለት አርገው ረመታ መታ መታማ በገርህ አጥታ አቤት አዛታ አሸበል ገዳይን ገዳይ ረማው ገዳይ አንቺ አሸበይና ገዳይ በፍቅር ነው እንጂነ በጀልማ ቀለዋመት አፍራ ያመለሰ የለም ለማመት ቁጣው ረሰበር እሳት ነው ረመት ከወደደ ደሞነ ፈትተማ ጎርሰው በርገባተቱነ አንጀት ማርሰው ማጀቷ ይጎለበት ደረና ገስ ሁለት አርገው ሁለት መት እያለ መሬቱን ስረግጠው አሳየው ላላየው ይፈንዳበታው የጨነቀለት እየየ አታታ መላለ አውላይ መላ ነው መላ መላ ነው ናይ መላ ነው መላ መላ ብቻለ እነሻሉ ነው መላ መላ የነስማተሩ ነው መላ መላ የሚዋደዱበት ነው መላ መላ እንደለ ሚስጥሩ ነው መላ መላ ረና ያገር ሰው ረና ያገር ሰው ረና ያገር ሰው ረና ያገር ሰው የጨነቀለታን ፈጥኖ የሚደርሰው ከመውደድሽ ጋር ጀግንነት ተላብሶ የበላይነሽ ለካ በአንቺ ማማን ደርሶ በሚያንቀበቅበው የፍቅርሽ በረሃ እስኪ ሊቦልልሽ ረማይቴንኻ ረማይቴንኻ ረማይቴን አውጋ በላይ በረኻ ረማይቴን አውጋ በላይ በረኻ ረማይቴን አውጋ በላይ በረኻ ረማይቴን አውጋ በላይ በረኻ ውሃ በላይ በረኻ ውሃ በላይ በረኻ ውሃ ስላቸው ማር ነው ገናቸው ውሃ ስላቸው ማር ነው ገናቸው አዝረብልኝማ አዝረብልኝማ አዝረብልኝ አዝረብልኝማ አዝረብልኝማ አዝረብልኝ አዝረብልኝማ አዝረብልኝማ አዝረብልኝ አዝረብልኝማ አዝረብልኝማ አዝረብልኝ አዝረባታ ረጅም አልቢ ያሰኛል ወየ አረ ጨነቀኝ አረ ጠበበኝ በበላል ጠገብ በለብሰኝ ወቀኝ ማንም ስርጅ ደርሶ እየላቀኝ ሁለት አርገብ ሶስት አዘታ አመሰግናለሁ። ገና 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 ገናዬ ገና ገናችን አውራ ሙናዬ ነይ ሙናዬ
ሸሞን ዋናዬ ሙናነሽ ሙናዬ ኔቃና ትዝታን ይዘሽ ትረሺ እንዳትረሺ ኔቃ ሀገራችን ከቀያችን ሙናዬ ኔ ሙናዬ ሸሞን ዋናዬ ሙናነሽ ሙናዬ ኔቃና ትዝታን ይዘሽ ትረሺ እንዳትረሺ ኔቃ ሀገራችን ከቀያችን የታል የታል ሆፕ 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 ዘመናዬ ልታይ አሸይና ወላንሳ የኔ ቦሳ ወላንሳ ዘመናዬ ልታይ አሸይና ወላንሳ የኔ ቦሳ ወላንሳ የኔ ዝንክትክት ገላዬ ሆኜበት መማና የወንዜ ልጅ ነሸድሜ ያውም ያባይ ነን ያውም ያባይ የታለ ታለ ታለ እልልታ የለም እንኳን አደረሳችሁ ሶፕ ሆፕ 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 ያውም ያባይ መምሬ 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 ያውም ያባይ ሆፕ ሆፕ እልልታ የለም ሆፕ 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 ሶፕ 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 አይናማ ድማም ነሽማ ቻይናማ ድማም ነሽማ ነይማ ጣፋጯን እጹብ ሰበቀት ትመለከት መለሎሎ ጋውም ሸጋ ሙናዬ ሙናዬ ሸሞን ዋናዬ ሙናነሽ ሙናዬ ኔቃና ትዝታን ይዘሽ ትረሺ እንዳትረሺ ኔቃ ሀገራችን ከቀያችን ሆኮ የኔ ተስፋ ቀልቤ የኔ ጸዳል ግቢ ውቤ ኑሪ ከልቤ ግቢ ውቤ ዘመናዬ አሸይና ወይናነሽ ወላንሳ የኔ ቦሳ ወላንሳ የኔ ዝንቅጥቅጥ ገላዬ ሁኝበት መማና የወንዜ ልጅ ነሸድብኝ ያውም ያባይ ያውም ያባይ ያውም ያባይ ያውም ያባይ ያውም ያባይ ሆሆ የታል 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 ገና ነው ገና ነው የታለ አቤት 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 አይናማ ድማም ነሽማ ቻይናማ ድማም ነሽማ ነይማ ጣፋጯን እጹብ ሰበቀት ፍቅረ ለከት መለሎሎ ጋውም ሸጋ አይናማ ድማም ነሽማ ቻይናማ ድማም ነሽማ ነይማ ጣፋጯን እጹብ ሰበቀት ፍቅረ ለከት መለሎሎ ጋውም ሸጋ ሆኮ አቤት ሰብ 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 የኔ ተስፋ ቀልቤ ጠፋ የኔ ጸዳል ግቢ ውቤ ኑሪ ከልቤ ግቢ ውቤ የኔ ተስፋ ቀልቤ ጠፋ የኔ ጸዳል ነይልኝ ባካ ግቢ ውቤ ኑሪ ከልቤ ግቢ ውቤ የኔ ዝንክትክት ገላዬ ሁኝበት መማና የወንዜ ልጅ ነሸድብኝ ያውም ያባይ መምሬ ያውም ያባይ ያውም ያባይ መምሬ ያውም ያባይ ያውም ያባይ ሆኮ ሆፕ 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 ያውም ያባይ መምሬ 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 ያውም ያባይ ሆኮ ሰብ 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 ያውም ያባይ መምሬ ያውም ያባይ መምሬ ያውም ያባይ መምሬ ያውም ያባይ
ህብረት ቲያትር ፕሮሞሽን ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር ስጥ በገና ሲሉ ያዘጋጁላችሁ የጌታችን የአምላካችን መድኃኒታችን ኢየሱስ ክርስቶስ ልደት በዓልን ምክንያት በማድረግ የተዘጋጀ ልዩ የቴሌቪዥን መዝናኛ ፕሮግራም ነው። የዚህ ፕሮግራም አንደኛ ደረጃ ስፖንሰር ከመናገሻ ጋራ ስር ፈልቆ የተቀዳ 9 የማጣራት ሂደትን ያለፈ እንኳንስ ውሃው ፋብሪካው ከሰው ንክኪና ከአየር ብክለት የጸዳ ለአካባቢ ንጽህናና ለአየር ለውጥ አበክሮ የሚሰራ በቅርቡ ከ35,000 ፕላስቲክ ጠርሙሶች በላይ በማምረት ዝግጅቱን አጠናቆ ፋብሪካውን አስፍቶ የራሱን የሆነ ግዙፍ የኢንዱስትሪ ዞን በማቋቋም የኃይል አቅርቦት እንዳይቆራረጥ የራሱ ኃይል ማመንጫ ያቋቋመው በሊማ ኢንተርናሽናል ቢዝነስ ኃላፊነት የተወሰነ የግል ማህበር የዚህ ፕሮግራም አንደኛ ደረጃ ስፖንሰር ነው። በዴይሊ ውሃ ስም ዴይሊ ሳይጠማውት የሚጠጡት ውሃ እጅግ አድርገን እናመሰግናለን። የዚህ ፕሮግራም አንደኛ ደረጃ ስፖንሰር እንዲሁ ደቡብ ግሎባል ባንክ በፈረንጆች አቆጣጠር ከ2018 እስከ 2019 ብቻ 99 በመቶ እድገት በማሳየት የ284 ሚሊዮን ብር ትርፋማ ያስመዘገበ የኢትዮጵያ ባንክ ደቡብ ግሎባል ባንክ ነው። የህፃናት ቁጠባ፣ የወጣቶች ቁጠባ፣ የሴቶች ቁጠባ እንዲሁም ደግሞ የወርቃማ ዘመን ቁጠባ በሚል ለደንበኞች ደግሞ የተንቀሳቃሽ ሂሳብ አገልግሎት የሚሰጥ በአዲስ አበባና በሌሎች ክልል ከተሞች ውስጥ በርካታ ቅርንጫፎችን ከፍቶ በአግባቡ እየተንቀሳቀሰ የሚገኘው ደቡብ ግሎባል ባንካችን የዚህ ፕሮግራም አንደኛ ደረጃ ስፖንሰር ነው። እጅግ አድርገን እናመሰግናለን። ዘሃብ ሆቴል ይህንን ፕሮግራም እንድናዘጋጅ እጅ የሚያስቆረጥሙ ኢትዮጵያዊ ምግቦችን አዘጋጅቶ አቅርቦልናል። ዘሃብ ሆቴል ከቦሌ መድኃኔዓለም ወደ ሞይንኮ በምንሄድበት ሰዓት ላይ 100 ሜትር ርቀት ላይ ገዘፍ ብሎ የሚገኘው ዘሃብ ሆቴል ለሰርግ ለልደትና ለግብዣ እንዲህ በአማረ መልኩ አዳራሹን ከፍቶ ይጠብቀናል። ኢትዮጵያዊ የሆነ መስተንግዶ ብርቁ አይደለም ዘሃብ ሆቴል። እንዲሁም ደግሞ የቢዝነስ ሰዎች እንደ መርህ የያዘው ሆም ቱ ቢዝነስ ትራቭለርስ ይላል። ዘሃብ ሆቴል የራሱ የሆነ የመኪና ማቆሚያ ያለው እጅግ ዘመናዊ ሆቴል ዘሃብ እጅግ አድርገን እናመሰግናለን። ዓለማችን፣ አህጉራችን፣ ሀገራችን እያልን ከተማችንና ሰፈራችን ስጥ እንግዲህ በሚባለው የውሸት ዘይቤ በተለይ ደግሞ የዘመኑን ቴክኖሎጂ በመጠቀም ከታሪክ ላይ ታሪክ በመደረት ከእውነት ላይ ውሸት በማከል በተዛባ የመረጃ ፍሰት የተነሳ ግለሰብ ከግለሰብ ተቋም ከተቋም ሀገር ከሀገር ህዝብ ከህዝብ በአይነ ቁራኛ መተያየት ከያዘ ሰንበትበት ብሏል። ይሄ ግን ነውር ነው ለኢትዮጵያ። ይሄ ግን ለኢትዮጵያውያን አይመቸንም። ስጥ እንግዲህ የሚባል ውሸት አንቀበልም። ስጥ እንግዲህ እኛ መስጠትን ታሳቢ በማድረግ ስጥ በገና ብለናል። ስጥ በገና አንድ አጎት ነበረኝ፣ በረንበራስ አክሊሉ ይባላል። አቤት አቤት ጨዋታ ሲያጫውተኝ። እኔ ስዘምት ማይጮ ስዘምት ጦሩ ተራበ አለኝ። ጦሩ ተርቦ ኃይለ ሥላሴ ያስጠሩኝና ምን ነው በረንበራስ አክሊሉ ጦሩ ተርቦ የሚበላው አንተ እያለ ሲሉኛል። ተነሳውና ሰሜን ገባው ጫካ ውስጥ ዋሊያውን ቀንድና ቀንዱን ይዤ እንደ ሞተር ሳይክል ሁለት የሰጠው ማጮ ደረሰ። ማይጮ አረድኩና በላሁት። ይሄ ዋሊያ ከዛ እንደገና ኃይለ ሥላሴ ምሳ በልቶ እራት አይበላም እንዴ የሆነም እንስሳ ፈልግ ሲለኝ ጅማ ሲሄድ ቁልቁለት የሚወርድ ዞን አገኘዋሉ። ቂጡን ከፍቶ ዘልዬ ስገባሉ ኩላሊት የለም። ሳምባው ላይ ቁጭ አልኩና ሳስበው የዛሬ 15 ዓመት 50 አለቃ ሄዶ እዛ ለካ ኩላሊቱን በልቷል። ዞር ስል ማዕወዝ ያላገኘውም ቆረጥ አርጌ ጉበቴን ከዛ 4 ማዕዘን በሳንጃ ቆረጥኩና እጄ እንደዚህ አርጌ ማጮው አበላሁት። እሺ ሌባ እንዴት ነው የደፈረ? ሌባ አጥር ዘሎ ሲገባ የተቦካ ጭቃ ነበር አለ። 2 እግሩን ሲያስገባ ሌባውን ያዘው አለ። ሲይዘው ምንድን የምትሰራው? ሌባውን አንተን አልገልህም ይሄን ጭቃ ብኩተ ሰርቪስ ትሰራለህ አልኩት አለ። ሊሰራ እለቅሃለሁ ብዬዋለሁ እኮ አቦካና ጭድ የለም ጭድ ገዝተና ብዬ ለቀኩታል። ለቅቄው ጭድ ገዝቶ መጥቶ አብኩቶ እንደገና ቤቱ ሰርቪስ ሰራ 500 ብር ሰጠውታሉ። ከዛ ጀታ አብራሪውን ኩኑ አለ። ጀቱ ከቂጡ ጭስ ያመጣ ደብረ ብርሃን ላይ ነው።
በፓራሹት መውረድ አይቻልም። ዘልዬ ስወርድ የደብረ ብርሃን ህዝብ ለካ ሰምቷል መቃጠሉን። አራት ብርድ ልብስ ይዘው ከሰማይ ተቀበሉኝ ከሰማይ። ከዛ መርከበኛ ሆንኩኝ አለ። መርከቡን ስነዳው አሳነባሪ ብድግ አድርጎ መርከቡ ሲገለብጠው አሳነባሪውን ጆሮውን ያስኩት አለ። ጆሮውን ያስኩና ጭራውን ይዤው እየጎተትኩ ልክ ስወጣ ሀሰብ ላይ ህዝቡ ተርቧል አለ። ይሄን አሳ አበላሁት አሳሪያ ብላው። መኪና ነበረችኝ ትንሽ መኪና ልጆቼን ለማስመረቅ ደሴ ታውቃለህ እንዴ አለ። ለምን አፈናጥጫለሁ ቆም ነገር አፈናጥጫለሁ እንዴ አለ። እና ወደ ክፍለ ሀገር ወጣሁና ልጆቼን ጭኜ ወደ ክፍለ ሀገር ወጣሁና ተዝናንተው ጨርሰን ስንመጣ መሻሸ። ማምሻው ላይ በቃ ቶሎ መውጣት ነበረብንና ስንወጣ አጋጣሚ የሆነ በረሃ ላይ መኪናዋ ቀጣለች። እውነቴን ነው የምላችሁ። አንደኛ ነገር አሮጌ መኪና ነች፣ ሁለተኛ ቀጣለች እና ተደናገርኩኝ። በረሃ ነው፣ ሙሉ በረሃ ነው። ከዛ ልጆቼ ተንጫጩ። አባቢ እኛ ተዝናንተን እዚህ በረሃ ላይ ምናምን አሉ። ከዛ አይዟችሁ አባታችሁ ያለው እንደዚህ ትጨናነቁ አልኩኝ። ተነፋፋው። በዚህ በኩል ጅብ ይጮሃል፣ በዚህ በኩል ያንበሳ ድምጽ አለ። ምን ነው ነው? አይ እውነት ነው። እኔ ስለማልችልበት ነው ውሸት ያመነ ይመን። እና በዚህ አንበሳ ይጮሃል የሚደሞ በዚህ አለ። የባብ ድምጽ አለ። ለካ ባብ ድምጽ የለው። ሲቀርብ ነው እና ይጮሃል። እና ልጆቼ በጣም ተጨናነቁና ሳየው ነዳጅ ነው ያለቀው። እውነቴን ነው የምላችሁ ነዳጅ ነው ያለቀው። ተጨናነቅኩኝ። ኋላ በረሃ ላይ ነው። ዞር ብዬ እንዲሳይ በሩቁ አምፖል ድምቅ ያለ አምፖል አየሁኝ። በጣም ርቋል፣ ከመንገዱ በጣም ገብቷል። ይሄ አምፖል ምንድነው? ከተማ መሆን አለበት አልኩኝ። በረሃ ላይ ነው እንግዲህ። ሄድኩኝ፣ ልጆቹን አረጋጋውና ሄድኩኝ። ሳይ ገርማቸዋል። ልኳንዳ ነው እና ልኳንዳው እንዲሳይ ነጭ ስጋ ብቻ ነው። በቃ ነጭ ስጋ ሙሉን አንድ ቀይ የለው ነጭ ስጋ ፏ አብሏል። በኋላ ጨነቀኝ። ሳይ ቁረጥልኝ አልኩት። 2 ኪሎ ቁረጥልኝ አልኩት። ውድ ነው አለኝ። በረሃ ላይ ስለሆነ ነው ስለው አይ ውድ ነው አለ። ቁረጦ አልኩት። 2 ኪሎ ስጋ ቆረጠልኝ። ይሄን 2 ኪሎ ስጋ ይዤ መጣሁ። ልጆቼ እንጫጫሉ። እስከዛን ሰዓት አባቢ ጅብ በላው፣ አንበሳ በላው፣ ሌላ በላው ይላሉ። መጣሁኝ። ጎረድ አድርጎታል ስጋውን። መጣሁኝ። ሰልባቲውን ከፈትኩና ይሄን ነጭ ስጋ ጠብ ይልላቸዋል። ሰልባቲው ላይ ከፈትኩት። ጠብ አለ። ጨመቅኩና ጭማቂውን ጣልኩኝ። ገባሁና ተረክ አላላችሁ። ሁለ ደስ ይበላችሁ ፐር አልኩኝ። ከዛ አዲስ አበባ መግቢያ ይመስለኛል። መንገድ ላይ ስደርስ ብላ አልቆመችም። ቆመች፣ የሆነ ቦታ ላይ ቆመች። ግራ ገባኝ። ዞር ብዬ ሳይ ልኳንዳ አይታ። ስሜ ዮናስ ይባላል። ስጥ እንግዲህ ውሸት ድሮም ነበረ፣ አሁንም አለ። ለወደፊት እንዲኖርም እንዳይኖርም እናደርገው ደግሞ ማን ነው? ራሳችን ነን። ስለዚህ የመጀመሪያው ዘፋኞች ብዙዎቹ ወንዶቹ ውሸታም መሆናቸውን ያምናሉ። ሴቶች ደግሞ እንደተዋሹ ወይም ደግሞ እንደተከዱ ብዙ ጊዜ ያወራሉ። ለምሳሌ ቴዲ ታደሰ አልወድሽም ያልኩት ውሸቴ እምቢ አለኝ ላንቺ አፍ አወጣ ቤቴ ያልኮንኩትም ብሏል ይቀጣ ምላሴ ገና ወድሻለሁ ይጠየቅ ትራሴ መውደድ ይጠየቅ ትራሴ አምኗል። ምን ይልኮስናቸውም እንደዚሁ ነው። እኔ ውሸቴን ነው
አልወዳትም ያልኩት ሸዋንዳኝ አኩኩሉ አኩኩሉ ነጋ ወይለቱ ወዳለው በቃ ብለሽኝ ዋሸሽኝ። አዎ ውሸታምነቷን ለሴቷ ነው የሚነግራት። እንዲሁም ጥላሁን ገሰሰ መዋሸት እንደማይፈልግ ብዙ ጊዜ በብዙ ዘፈኖቹ ላይ ያስተጋባል። ለምሳሌ ውሸት ለመናገር አትሻም ምላሴ ለእውነት ሞታለሁ አልሳሳም ለነፍሴ ሐሰት ለመናገር አትሻም ምላሴ ለእውነት እግዚአብሔር ይባርካችሁ። በጣም ነው የምታውቁት እናንተ። በጣም ብዙ ነው። ካሁኖቹ እንግዲህ ዋሸው እንዴ አይደለም እንዴ አይደለም እንዴ አይደለም እንዴ ዋሸው እንዴ ጓደኛችሁ ነው ጓደኛ የዋሽ አይዋሽ የምታውቁት እናንተ ናችሁ። ብዙ አሉ ስለ ውሸት የዘፈኑ። ሴቶቹ ደግሞ ብዙ ጊዜ መከዳታቸውን ነው። ውሸት አልወድም እኔ ውሸት አልወድም እኔ። ገነት ማስረሻ ሃይማኖት ግርማም እንደዚሁ ውሸታሙ አፍ በማር ተለወሰ እኔ ምን ላውራ ልበል የፍቅር አሁን አይን ያወጣ ውሸት አይታችሁ ታውቃላችሁ? ዘፋኞች አሁን ለምሳሌ አንድ ዘፋኝ አለ ብርቱካን በልቼ ሎሚ ሎሚ ያገሳው። እንዴት ነው የሰው ልጅ ብርቱካን በልቶ ሎሚ ሎሚ የሚያገሳው? እኔ በነገራችን ላይ አሁን ይዋሻል ብላችሁ ልታስቡ ትችላላችሁ። እውነተኛውን ነገር ነው የምነግራችሁ። የሩዋንዳው ጠቅላይ ሚኒስትር አልፋ ብሉንዲ በጣም ነው የሚያማክረኝ። የሚገርማችሁ ግን በጣም ግንኙነት ያለኝ ከማጋ ነው ከትራምፕ ጋር። ትራምፕ ለምሳሌ መደብደብ ሲያስብ በሰሜን በኩል ያሉ ኩርዶቹ ስላሉ ማለት ነው። በጣም ነው የሚወደኝና አንድ ቀን በጣም እንደሚወደኝ የገባኝ እየታጠበ ፊቱን ከኋላ ሄድኩና አይኑን ያዛረኩት። ሀብትዬ እጅን አንሳለኝ። እንዴት አወቀኝ ስለው ካንተና ከኮሪያው ጠቅላይ ሚኒስትር ውጭ የሚሳፈጠኝ የለም እዚች ምድር ላይ እኔ አውቃለሁ ምናምን አለኝና እኔ በጣም ለካ በጣም እንትን ነኝ። አንዴ ራሱ እንደዚህ ተሳቢ ይዤ ወደ አፋር በቃ በበረራ ነው የሚሄደውና ሲሄድ እየበረርኩ የሆነ አንበሳ ግብት አለ። ሲጢጢጥ አድርጌ ነው ፍሬን ያስኩለት። አስታውሶ ስመለስ 2 ኩንታል ከሰል ይዞ ጠበቀኝ አንበሳ። ይሄንማ ለቤተሰብ ይዘህ ግባ ብሎ። እስኪ ውሸት ቆንጆ ውሸት የሚዋሽልኝ ማን አለ እዚህ ውስጥ? አንድ ወታደር ነበር አሉና ተማረክን አለ። ተማረክንና ጉድጓድ ውስጥ አስገብተው እረሸኑን። የዱሮ የባላባት ቤተሰብ ናቸው ሲናገሩ እና ያ የባላባት ስርዓት እንትን ሲል ይቸገራሉ። ያው እንደ ድሮ አይሆንም። ስጋው ጠጁ ምኑ እንደ ድሮ አልሆነላቸው። ከዛ በዛ ጊዜ አሉ በጣም ስጋ አማረኛሉ። ስጋ በጣም አማረኝ፣ ልጆቼንም ስጋ አማራቸው። እንዴ ምን ይሻለኛል አልኩኝ፣ አሰብኩና ከዛ በአቅራቢያ ወዳለው ጫካ እየሄድኩኝ ትንሽ ሚዳቆ እያመጣው እያደንኩኝ ልጆቼንም ራሴም የስጋ አምሮቴን እወጣለሁ አሉ። ከዛ ሰለቸኛሉ። ለምንድነው ሁሉ ጊዜ ጫካ እየሄድኩኝ ሚዳቆ ማድነው አልኩና አሉ የሆነ ነገር አሳመጣልኝ አሉ። ከዛ አንድ ቀን ሄድኩና በእድሜ ትንሽ ግልገል የሆነችውን ሚዳቆ አደንኩና አመጣኋት አሉ። ከዛ በደንብ ገፈፍኩና ቆዳውን በለትኩና በትንሹ እኩል አራት ማዕዘን አርጌ ቀዩን ስጋ ቆረጥኩ አሉ። ከዛ ጓሮ ቆፈርኩ፣ አለሰለስኩ፣ ማዳበሪያ ያደረግኩ አሉ። ከዛ ያችን የቆረጥኳትን ስጋ በመስመር ተከልኳት አሉ። ከዛ በሳምንቱ ትንንሽ ድኩላዎች አንድ ቁልፍ ሰራተኛ ናቸው፣ አቶ ከፈኔ ይባላሉ። እና የኃይለ ሥላሴ ሄሊኮፕተር ትበላሽና አሉ ቁልፏን እሳቸው ካልሆኑ ማንም የሚሰራ የለም ይባልና እሳቸው ይጠራሉ። ከዛን ሰራራሁና አሉ ሰረጋት አሉ ሄሊኮፕተሯ ከፈኔ ብላ ተነሳች አሉ።
አንድ ወታደር ጓደኛችን ነው። እኔ በወቅቱ ያው ወታደር መሆኔን አላወቀም። እኔ መኪና ውስጥ ቁጭ ብያለሁና እሱ ለጓደኞቹ ነው የሚናገር። ከዛ በኢትዮ ኤርትራ ጦርነት ነው ሙሉ ወታደሩ ከውጊያ በኋላ ተርቦ እኛ ታንክ ላይ ነበርን አለ እና እየሄድን ልክ ሳይ የሆነ ከተማ ስንገባ ሰሊጥ አገኘዋለ። ከዛ የታንክ ተኳሹን አቁም ብየው ሰሊጡን በአፈሙዝ ውስጥ ከተትኩት አለ። ከዛ በኋላ ትንሽ እንደሄድን የውሃ ቦቴ አለ። እሱን አስቆምንና የውሃ ቦቴውን በታንኩ አፈሙዝ አስገባናል። ከዛ ወታደሩ የተሰበሰበበት ቦታ ሄጄ ተኩስ ስለዋለ ዳቦ በዳቦ በብዙ ሚዲያዎች ላይ አይታችሁት ሊሆን ይችላል። ግን ቀላል ያልሆነ በጣም ሀገራዊ ትርጉም ያለው ጉዳይ ልናሳያችሁ ነው። ለየመጀመሪያ ተሰላፊ አንድ መረጃ እሰጠዋለሁ። ያንን መረጃ ድምፅ አልባ መረጃ ነው፣ ለሁሉም ማስተላለፍ ነው የሚጠበቅበት ሳያጓድል ማለት ነው። መረጃው በደረሰበት ልክ የዛ ጋር ሲደርስ ምን አይነት ትርጉም ይዞ እንደሚወጣ በጋራ እናየዋለን ማለት ነው። እምለውን ነገር በመደበኛ የምልክት ቋንቋ ትርጓሜ ሳይሆን በስሜት ገላጭ ቋንቋ ነው የምነግረው። ለሱ በትክክል የገለጸ እንግዲህ ይሸለማል። አንድ ነገር ቀረ። ቀጥል ሂድ። ቀጥል። ያየኸው ወዲያው መንገር ነው ያለብህ። መረጃህን አስተላልፍ። ወይኔ መረጃው አለቀ። ሂጅ ቀጥይ። ያየሽውን ነው መንገር ያለብሽ። ቀጥል። ያየውን ቀጥል። ቀጥል። አይ ቀጥል። መረጃውን በደንብ አስተላልፊልን። አስተላልፍ እንግዲህ መረጃው እሺ አሳዩ። እሺ ነገራቸው ያየው እጅግ በጣም ደስ ይላል። የሰጠሁት መረጃ ዛሬ የገና አባት ልደት ነው አልኩት። አጼ ቴዎድሮስ ሽጉጥ ጠጥቶ መታ ሆነ። አገረ ኢትዮጵያ የመጣብሽ የመረጃ ፍሰት መፋለስን ከዚህ እንደው እግዚአብሔር ይሰውርሽ። ሌላ ምንም አንልም። የገና አባት የልደት ጉዳይ ወርዶ የአጼ ቴዎድሮስ የሽጉጥ መጠጣት ላይ ሲሆን እንዴት ያሳፍራል። ታመናል። አምላክ ይማረን። በገና ክቡራና ክቡራት ተመልካቾቻችን አሁን ስጥ በገና ወደሚለው መርሃ ግብራችን እንሄዳለን። ስጥ በገና ገና ልደት በዓል ሲከበር አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሲወለድ ኢትዮጵያውያን በኮከብ ተመርተን ወርቅ፣ ዕጣንና ከርቤ ስጦታ ሰጥተናል። ስለዚህ መስጠት ባህላችን ነው፣ መስጠት ልምዳችን ነው። በአባቶቻችን ፈንታ እኛ ደግሞ እንተካ ዘንድ ግድ ይላልና
አሁን ስጥ በገና ወደሚል መርሃ ግብራችን እንሄዳለን። ስጥ በገና ስጥ በገና መርሃ ግብራችን ከዛሃብ ሆቴል ወጥቶ በአሁን ሰዓት ጀሞ 3 ላይ ከትመን እንገኛለን። እዚህ የመጣንበት ምክንያት አንድ የኪነ ጥበብ ባለሙያ ዘመኑን በሙሉ ለኢትዮጵያ ሕዝብ ያለውን ተሰጥኦ በማቅረብ ተተኪዎችን ደግሞ በማፍራት ሲያገለግል ቆይቶ በጤና መታወክ ምክንያት አልጋ ላይ ውሏል። ለመታከም ደግሞ የተጠየቀው ዳጎስ ያለ ገንዘብ ስለሚያስፈልገውና አቅም ስለሌለው አልጋን አማራጭ አድርጎ ይገኛል። እኛ እሱን ወክለን ድምፅ እንሆነው ብለን የተለያዩ ግለሰቦችና ተቋማትን በር አንኳኳን። ለዚህ ፈጣን ምላሽ የሰጠን በሌማ ኢንተርናሽናል ኃላፊነቱ የተወሰነ የግል ማህበር በዴይሊ ውሃ ስም ይህንን ታላቅ የኪነ ጥበብ ባለሙያ ተቋማችን ወክለ ጎብኝልን በገና በስጥ በገና በሚለው ፕሮግራም ስም ጎብኝልን ተብዬ ተልኬያለሁና መጥቻለሁ። እንዲሁም ደግሞ በተጨማሪ የካ መሃል ሾላ ላይ ከትሞ የሚገኘው እጅግ በጣም ዘመናዊ ሪል ስቴት ሰርቶ ገንብቶ በማጠናቀቅ ለማስረከም ቅድመ ሁኔታ ላይ የሚገኘው ሃንድ ሜድ ሪል ስቴት ሁልጊዜ በማህበራዊ ጉዳይ ላይ ይሳተፋል። በጠየቅነው ቁጥር ምላሹ ፈጣን ነው። እባክህ ይህንን የኪነ ጥበብ ባለሙያ ጎብኝልን፣ በማህበራዊ ጉዳይ ላይ መሳተፍ ግዴታችን ነው። ጎብኝልን ተብዬ ልጎበኝ ነው የመጣሁትና በጋራ የሚቀጥለው መርሃ ግብር እንከታተል። መልካም ቆይታ፣ መልካም በዓል። በአሁን ሰዓት የተላክነውን መልእክት ይዘን መተን ታደሰ ገብሬ ቤት ተገኝተናል። የአንጋፋው አርቲስት የጥበብ ባለሙያ ታደሰ ገብሬ ወይም ጃክሰን በኢትዮጵያ ውስጥ እንዲሁም ደግሞ አፍሪካን ጨምሮ በአውሮፓን ሌሎች ሀገራትም የኢትዮጵያን ባህል በውዝዋዜና በአማራ ኮሪዮግራፊ ሲያስተዋውቅ የነበረ ውዝዋዜን ዘውግ ተከትሎ እስከ መዳኘት ድረስ የደረሰ የምንወደው ወንድማችን ነው። ያ የሚንቀሳቀሱ እጆቹ እንደፈለገ የሚያደርጋቸው እግሮቹ በጤና መታወክ ምክንያት እንደፈለገ ላይ ታዘዙ በከዘራ መንቀሳቀስ ላይ ደርሷል። ጃክሰን እንኳን አደረሰ። እንኳን አደረሰ። ምንድን ነው የሆንከው? ትንሽ እግሬ ላይ ወደ ዳሌ አካባቢ በደረሰብኝ ችግር መራመድም ትንሽ የመንቀሳቀስም ሁኔታ በማስቸገሩ ውስጥ ወደ 3 ወር ማለት ይቻላል ቤት ውስጥ ቁጭ ብያለሁ። ሩጫ የለመደ ሰውነት ቁጭ ሲል ትንሽ በራሱ ሳይኮሎጂካሊ ራሱ ጉዳት አለው። ከዛ ውጪ እንዴት ነው መግበኔ ነውና ያንዳንዷን ነገር ስትራመድ ራስንም ሰዎችን እያሰበው ተራመድ ቁጥር የተሻለ ነገር ለመፍጠር ትሮጣለህ፣ ትዳክራለህ። ዛሬ ደግሞ እንዴት ይቀመጣለህ? ይሄ የሌላ ሂደት ነው። ስለዚህ በዛ ምን የተቀበየው እንግዲህ ችግሩንም ምኑንም እንትን ቢል በራሴ እንትን ምንድነው ፖቴንሻል ራሴን እያጽናናሁ ነው ያለሁት። ቤተሰቦቼም አሉ እዚህ የምታያቸው ሁሉ እነሱም ካጠገቤ ሆነው እዚህ የምታያት ደግሞ የዳንስ ግሩፕ የአካል ጉዳተኞች ግሩፕ ሳውን እነሱን ወክላ ነው ከጎኔ የምትመጣቸው። ሌሎችም እንደዚህ ያሉ ፎርኖ የለችም እንዴ አንድ በጣም ከጎኔ የምትማተል ላይ ልጃለች። እሷንም ጨምሮ እየታገስኩኝ ቤት ውስጥ ነኝ ያለሁት። ወደፊት እንግዲህ ሕክምናው ትንሽ ከበድ ብሎ ወደ ስፔሻሊስት እስከ ኦፕራሲዮን ድረስ ደርሷል። ያንን ለማድረግ ደግሞ የአቅም ውስንነት አለ። ያንን ውስንነት ደግሞ ለህዝብ ከሰራ ድረስ ህዝብ ነው ያንን ነገር ኃላፊነት የሚወስድልህ ያለምንም መሰሰት። እኔ ያለኝን ነገር ሰጥቻለሁ ለሀገሬ። ስለዚህ ያ ደግሞ እንቅስቃሴ ውስጥ ካለ ድረስ መሰበርም ወደቅም እንዳለ ሆኖ ያንን ነገር ሶልቭ ለማድረግ ወደድክም ጠላህም ውሃ ውስጥ ገብተህ ልሰምጥ ስትል እጅ ማውጣት ግድ ነው። የሚያወጣ ሰው መፈለግ አለብህ። ያኔ ትወጣለህ። ዝም ካልክ በዛው ትቀልጣለና በዚህ መልኩ አለሁኝ። ኢትዮጵያውያን ወገኖቻችን ይህ ልመና አይደለም፣ ይህ ትልቅ የበረከት ግብዣ ነው ብለን እናምናለን። ይህን ታላቅ ወንድማችንን እንዲጠየቅለት አይፈልግም። ግን እኛ ደግሞ እኛው ለኛ ካልሆነን ማን ሊሆን ነውና ነገ ይህንን ምርኩዙን ጥሎ እንደማንኛውም ወደ ቀደመ ሙያው ተመልሶ ተተኪዎችን እንዲያፈራ እንኳን አደረሰ እያልን ከበሌማ ኢንተርናሽናል ቢዝነስ ኃላፊነት የተወሰነ የግል ማህበር በዴይሊ ውሃ ስምና ከአንድ ሜድ ሪል ስቴት የመጣልኝ ስጦታ እዚህ በቤተሰቦቹ መካከል ሰጣለሁኝ። ለጃክሰን የሕክምና መጀመሪያ የሆነው ዘንድ የ50,000 ብር ስጦታ ለገና በዓል ስጥ በገና ብለን ይዘን መተናል። ይህ በቂ አይደለም። ገና የዚህን በትንሹ 3 እጥፍ ያስፈልገዋል ሕክምናውን ለማድረግ። በዚህ ሕክምናውን ካደረገ በኋላ ደግሞ ጃክሰን ቤቱ ነው ቁጭ የሚለውና ቁጭ ለሚል ሰው ደግሞ የራሱ የሆነ ብዙ ነገር ያስፈልገዋልና ይህንን ወንድማችንን ካለበት አገግሞ መልሶ የመድረክ ድምቀት እንዲሆን የበኩላችንን አስተዋጽኦ እንድናደርግ ጥሪ እናስተላልፋለን። ከዚህ ቀጥሎ በምንጽፍላችሁ ስልክ ቁጥር ቀጥታ ታደሰ ገብሬ ጃክሰንን አግኝታችሁ አጽናኑት፣ ጠይቁት። እንግዲህ ይህንን ያልደረጉልን ድርጅቶች
እጅግ በጣም አርቄ ላመሰግን ወዳለሁ። እግዚአብሔር ይስጥልን። በመላው የዓለም የምትገኙ ኢትዮጵያውያን እንኳን ለብርሃነ ልደቱ በሰላም አደረሳችሁ እያለን የስጥ በገና መርሃ ግብራችን በአሁን ሰዓት ወይዘሮ ከበደች ደምሴ ቤት ውስጥ ይገኛል። ወይዘሮ ከበደች ደምሴ ከዚህ በፊት አንድ ልጅ የነበራቸው አጋር የነበራቸው ሲሆኑ በአሁን ሰዓት እሱን በሞት ተነጥቀው ጧሪ የሌላቸው በጣም ደካማ እናት ናቸው። ራሳቸውን ሲያስተዳድሩ የነበሩት ቅጠል በመሸከም የማገዶ እንጨቶችን በመሸጥ የነበረ ቢሆንም በአሁን ሰዓት ጉልበት ከድቶ እንዲሁም ደግሞ የጤና እክል አጋጥሟቸው አልጋ ላይ ይገኛሉ። ይህንን ችግር ግምት ውስጥ በማስገባት ደግሞ እንደዚህ አይነት ወገኖችን እንድንጎበኝ በሊማ ኢንተርናሽናል ቢዝነስ ኃላፊነቱ የተወሰነ የግል ማህበር በዴይሊ ውሃ ስም እንዲሁም ደግሞ አንድ ሜድል ስቴት እና ታይገር ፍራሽ እንደዚህ አይነት ዜጎችን ወገኖችን እንድንጎበኝ ባደረጉልን ድጋፍ መሰረት የወይዘሮ ከበደችን ማጀት እንድንጎበኝ ወደድና እዚህ ተገኝተናል። ይህንን የምናደርገው ደግሞ ማንም ሰው ካጠገቡ ዞር ቢል ሊያግዘው ሊረዳው የሚችል ሰው እንዳለ ታሳቢ በማድረግና ሁላችሁም በየአካባቢያችሁ ያሉ እንደዚህ አይነት ሰዎችን እንድታገዙ መልእክት ለማስተላለፍ ነው። ለጊዜው ለበዓል ማክበሪያ የሚሆን የተወሰነ ሳንቲም ይዘላቸው መተናል። ወይዘሮ ከበደችን መርዳት የምትፈልጉ ቤታቸውም እንደዚህ የሚያፈስ ነው፣ ክፍት ነው፣ በላስቲክ ነው የተሸፈነው ያለው እንደ ዜጋ የሁላችንም እናት ናቸውና መጎብኘት እሳቸውን መጠየቅ የምትፈልጉ ሰዎች በድርጅታችን አድራሻ ልታገኙ ትችላላችሁ። እንኳን አደረሶት። ይሄ ለበዓል ማክበሪያ ነው። እግዚአብሔር ይስጥልን። ኑሩልኝ። አገር ሰላም ይሁን። ሁሉም በአገር ላይ ነው። ብቻዬን ቀረሁ እኮ ምን ሁን እንግዲህ መሞቴ ነው። እግዚአብሔር ይስጥልኝ። ክቡራን ተመልካቾቻችን የስጥ በገና መርሃ ግብራችን አሁን ደግሞ ወደ ወይዘሮ አስናቀች መለሰ ቤት ውስጥ ጎራ ብለናል። ለአውደ ዓመት መዋያ በግም ሆነ ዶሮ የፈለገችውን ነገር እሷ ታውቃለችና ሳንቲሙን ይዘን መተናልና ለተቸገረ ሰው እየሰጠን በመስጠታችን ውስጥ መደነቅ መወደድን ከንቱ ውዳሴን ፍሽተን ሳይሆን ይህ ኢትዮጵያዊነት ወግ ስለሆነ ማገዝ የምትፈልጉ ሰዎች ደግሞ እንድታገኙን ለመጋበዝ ያክል ነው። አስናቀቼ ይሄ ለአውደ ዓመት የቁጥርሽ ሁላችንም ጤናችሁን ይስጣችሁ፣ እግዚአብሔር ይስጥልን። እርስ በርስ ለመደጋገፍ የተለየ ተቋማዊ አሰራርና አመራር አይጠበቅብንም። ሰው መሆኑ ብቻ በቂ ነውና አንዳንድ ጊዜ ደግሞ እንደዚህ የበጎ አድራጎት ስራን በማከናወን የተለያዩ የበዓላት ድምቀትን ለማሸብረቅ የሚደረጉ ጥያቄዎች የሚሰጡ ሰዎች ከልባቸው እንዲሰጡ እንጠይቃለን። ካላቸው እንዳይሰስቱ እንዲሰጡ ደግሞ ሰዎችን የማስተባበር ስራ ላይ ያላችሁ ሰዎች ደግሞ ሰውን ደግሞ ላለማስጨነቅ በጣም ጥንቃቄ እንድታደርጉ በአክብሮት እንጠይቃለን። ኢትዮጵያዊነት ማለት ይህ ነው፣ መተሳሰብ ነው። መልካም በዓል። ስጥ በገና ገና 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 ገናዬ ክቡራንና ክቡራት ተመልካቾቻችን ከስጥ በገና መርሃ ግብራችን እንግዲህ ከመስጠት ወደ ዛሃብ ሆቴል ላይ ወደሚዘጋጀው ጥንቅራችን ተመልሰናል። መልካም ቆይታ። በነገራችን ላይ ይህንን ፕሮግራም እንዲታደሙ በአመት የምንጠራቸውን ሰዎች ቢያንስ አነስ ያለች በግ የምትገዛ ነገር እጃቸው ላይ እንድናስቀምጥ ስንጠይቅ እኔ ግማሹን ብችል ንጉስ ደግሞ እኔም አለው ብሏል። ይሄን ግን ለማስታወስ ያክል ለመዘከር ያህል ነው እንጂ እንደ ስጦታ አይደለም እንቆጥረው ብሎ እነሱ እጃቸው ላይ ትንሽ የሆነች ነገር መግዣ ጠብጠብ አድርገን ነው መሸኛቸው። እንኳን አደረሳችሁ ለማለት ነው እንጂ እነዚህን አባትና እናቶች የሚመጥን አይደለም። እጅ እነሳለን። እናመሰግናለን። በመላው ዓለም ሆናችሁ የቴሌቪዥን መስኮቶቻችሁን ኢቲቪ መዝናኛ ላይ አድርጋችሁ ይህን ፕሮግራም ስትከታተሉ የነበራችሁ ተመልካቾቻችን በሙሉ አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ኢትዮጵያ ሀገራችን ላይ የሰላም አየር ይንፈስ። የመግባባት፣ የመነጋገር፣ የመደማመጥ አየር ይንፈስ። ኢትዮጵያ ሀገራችን እግዚአብሔር ይባርክ። በያላችሁበት እስላም ክርስቲያን ሳይል ሰላማችሁ ይብዛ። መልካም ጊዜ። Let's go.
በሰማዩ ላይ ገና 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 ገናዬ ገና ገናችን አውራ በዳዊት ከተማ በቤተልሔም ተወለደ ጌታ ንገሩን ዓለም ሰባት ሰገኖችን ኮከቡ መርቷቸው በግርግም ተኝቶ ጌታ ታየላቸው